እኔ ግን ሸቤ ውስጥ የምር ምን መክሬሽ ነበር ግን እስጢፎ ሲገባ በነገራችን ላይ በብር ላስቲክ ነው ያሰሩት እንጂ እንደዚህ አንተ ቀለድክ። በብር ላስቲክ እግዚአብሔር ላስቲክ ድብል አድርጎ አዝሮ አንተ ሙድ ያስክበት ይመስላል እንጂ እማማ ትሙት እሱ ነው ሙድ እያዘበ ያለው። ኦሬዲ ፎሎወር ሊበልጥ ነው ገግሞ መጥቶ ማለት ነው። ይመቸው እና ይመቸው። ሁሌ እኮ ቢመጣ አዲስ ሰው አለ። ቲክቶክ ደስ የሚለው አክተር እንደሆነ ካፍተተለ ሁሉ ጊዜ ባራዳም በፋራም መጥቶ የሚያልፈው ይጣል። እስጢፎን ያለፈው ማን አለ? እስጢፎን ያለፈው ማን አለ? ሲይ ብለህ ንገረኝ። አረ ሙዚቃን ይዞ ቢበር ደስ ይለኛል። እኔ ጋርድ እንድትጠብቀኝ እንጂ እንድትመታ አልፈቅድልህም። በቃ ማንንም ሰው እንዳትመታ። ማንን ነበር ጉማ ዋርድ ላይ ማንን ነበር የመታው? ታኩሬ አረ አይኑ ትንሽ ቀየስ ያለ ስለሆነ ራስህን ነው የመታህ። እኔ መታው ብለው አቦረ ጌታ ወዳጅዋለሁ ማርያምን መቼ ማልጣችሁ እንድሻለን። ናኦሜ ግን እስካሁን ድረስ እና ያጥፋው ፊልተሩን አጥፋው ማጥፋት አልፈለገም መሰለኝ። የኔ አባት አጥፍተውታል እኮ ጠፍቷል። ያልጠፋ መስሎሽ ነው? ፊቱ ተፈጥሮ ነው። አንተ የሰው ሹካ ያው አንበሳው ፊዮና በላይፍ ቦይ እንዳትታጠብ ፍራይዴይ ይኸው አንበሳው እየጠፋ አቤት ስቲቭ ከስማችሁ ላይ ቆይ ያነበበ ነው ስፔሊንጉን አዩ ከስማችሁ ላይ ያነበበ ፍሪዴይ ያልኳችሁ ትዝ ይላችኋል። እስቲ ወደዚህ ና 90s ጆሮዬ ነው። እሺ 10 ትልቅ ስለሆነ ነው 10 አንቺ ታምኛለሽ ማለት ነው። ስማ አንተ ፍራይዴይ ጆሲ ጌዳቸው አበባ ስጡላለው ኧረ አንሄድም ይሉኛል። አንተ ስማ እቺ ኩሪሽ ነገር ወይ እንኮ ሹፍ በ140 ስማ ጆሲ ትመጣለሽ ብላ እኮ ነው። ፍራይዴይ ሹፍ አረ ፊዮና አንዴ ፊዮና ያንቺ ከባድ ፊዮና ቪዲዮ ስትሰራ ሹፍ ቲክቶክ ክሬቲቭ አዋርድ ማለት ነው። እስጢፎ ከጋርድ ነው የመጣው አሉ እና ግን ጋርዶቹ ከጥበብና ከግጥም ነው የሚጠብቁት። አኩቻ ደግሞ የሰርግ እርግብ መስላ ነው የመጣችው። ሶዲሽ ናኒ እንዲህ ወደ ጎን በይ። እረፉ ናኦሜ እረፉ። አይ በግብ ናኦሜ ምን ላሳየ? ዝቅ ላደርግ ስላልመች አለ የሶፋ እግር ላሳየ
በጣም ግን ሙድ መያዝ ጀምራችኋል። የባለፈው ሴትዮ አንቺ ምን እንዳሏት ታውቂያለሽ? አበሻ ቢራ ላይ ያለችዋ ሎጎ ነው የምመስለው አሏት። ላይቭ ላይ መታ የሆነች ልጅ ተጀመረ ደዚህ አስገቡም። ኧረ እንጨው ምንድን ነው ደህና ሰው የለም እንዴ? ቆይ ጌመሮቹ ግን የት ጠፍተው ነው? ግን ምን ሌላ ሙያ ጀምረው ነው? ዘኪ ቤትና ብላኪ ቤት ናቸው እኮ እንዳለ የምር ገዝት ጀምረው እኮ ነው እንዴ? የትጋ ናቸው? ስማ ለምንድን ነው የሚያደነግጧቸው? ብላኪና ዘኪ ስማ ግን ፍራይዴስ ለምን ገዝት እናንተም ቢያደርገኝ አንድ ሰው ገዝት ጀምሮ ስድስታችሁ አብራችሁ ግቡ። ቁጭ ቁጭ አንዳንድ ቤት ሚኪ እኮ እዛ ናት። እንደሱ አሪፍ እኮ ነው። በራሳችሁ ከሰው ጋር ትጣሉ፣ ከሰው ጋር ትነጋገሩ። ኦሜ ኦዙ ጋር ላይ ብኩ ስምህን ቀይረውና ብላኪ ብለህ ተጫወት። ለእኔ ገብቼ ነው የጠፋው እኮ በቃ ውጣ፣ ተኛ፣ በእንቅልፍ ይውጣ፣ ተኛ ይላል። ጥርሱ ራሱ ጥቁር ነው ይላል። ስማ ናሜ ሽንቱን ሲሸና ማለት ነው ጥቁር ሆነና ምንድን ነው ሲባል አይ የሰውነቱ ልቅላቂ ነው። ወይም ጋጋ ቁጥር 2 ፊልም በዚህ ፌሰር ይመጣዋል። ጋይስ ታፕ ጋንግላ ብለህ ዘፋኝ እንዳረና ደግሞ ጋይስ እግዚአብሔር የመድረክ ስም እኮ ነው። ጋንግላና ዶዶ ዮዮ ሸፍ አብሬን ታስሯል። እኔ ጋንግላ የምሬን ነው። እና ለሚስት ሲል ራሱ እንጂ ይመርሽ ነበረ እሱ ነው እንዴ? ጋይስ ታፕ እግዚአብሔር የመድረክ ስም ያላችሁ ያውዬ የኔ ቆንጆ ቴንክ ዩ ሶ ማች በማለም ሲጀምር ግን እንትን አለው እንዴ ድርሳቸው እንትናቸውን ተቀሟል። እኔ ጋንግላ እኔ ቤት እኮ ይሰራል። እኔ ቤት ይሰራል። እንደዛ አይነት ነገር እኔ ቤት ይሰራል ማለት ነው። ብራዘር የኔ ቀልድ የሚያናድዳችሁ ሰዎች ጅሎች ናችሁ ማለት ነው። እነዚህ ልጆች ፕሮሞት እያደረኩ ያላለ ስንት ቪው እንደታየ አያችሁ አይደለ? ይሰራል። ወጣትን የምጠቅመው በሌላ ነገር ነው። ገባ? ማርኬቲንጉን ስለበላሁት እነዚህ ልጆች በዚህ ነው ሊጠቀሙ የሚችሉት። ገባ? አንድ ጥያቄ ልጠይቅ ወንድም አለ እባክህ። ፕሪንስ ለሀገሩ ባለው ፍቅር ወታደር ቢሆን ሰላምታ የሚሰጠው እዚህ ጋ ነው ወይስ የቱ ጋ ነው? አቢ እኮ አስፋልት ሲሻገር ግራና ቀኝ መዞር አይጠበቅበት፣ ቀጥ ብሎ ነው የሚሄደው። አንተ ገና ሳትወርድ አይንም ባይነ ያገርሽ ደግሞ ያወራል። ወይ እኔ ጋር የሆነ ፕሮጀክተር አለ ማለት ነው። እሺ ኳስ አብረን እናያለን። አቤልም ይመጣል። ፕሮጀክተሩን እዚህ ላይ አድርገን ሰፋ አድርገህ ለማየት ማለት ነው። እውነት ነው። የሆነ ከፈለግን ሁለት ኳስ እናያለን ነው። አቢ ቴኒስ ጌም ሲጮት ሳይሆን እንደዚህ ቆሞ ሁለት ነው። በቂ እንደሚሉ ታውቃለህ። እኔ ጋር ደግሞ አቢ ዳኛም ቫርም ሆኖ ኳስ ማጫወት ይችላል። የአቤል ሳቅን በጣም ነው የሚወጣው። እንቁላል ልጥል ነው እንዴ? ይኸውልህ ፕሪንስ ማለት ነው 4 ኮርና በተመሳሳይ ሰዓት ቴስታ መሻማት ይችላል። ለልደቱ ሻማ አጠፋለሁ ብሎ ሪንግ ላይ ታጠፋላሉት።